ይህ እናንተ መተማመኛ ወረቀት ነው፣ ከዲግሪው በላይ ማለት ነው። ትምህርት ሚኒስቴር እንደዛ ነው እያካሄደ ያለው። ስለዚህ እንኳን ደስ አላችሁ እናንተ። እሺ፣ በማስከተል ወይዘሮ ትምነት ሙላቱ በኢፌዴሪ ትምህርት ሚኒስቴር የግል ከፍተኛ ትምህርት አገልግሎት ዴስክ ምክትል ዳይሬክተርን የምረቃ ፕሮግራሙን አስመልክተው አጠር ያለ ንግግር እንዲያደርጉ ወደ መድረክ ጋብዛለሁ። እስቲ በጭብጨባ እሳቸውን ይቀበሉ። እንኳን ደስ ያላችሁ። ፕሮፌሰር ጽጌ ጥበቡ በአሜሪካ ሀገር በዩኒቨርሲቲ ኦፍ አትላንቲክ የሙሉ ጊዜ መምህርና ቴክኖሎጂ ዘርፍ ተመራማሪ፣ አቶ ሴፋ አለማየሁ የግሬት ኮሌጅ ፕሬዚዳንት፣ አቶ ወንደሰን ሶዶ የግሬት ኮሌጅ አካዳሚክ ዲን፣ የግሬት ኮሌጅ ባለቤቶችና አመራሮች፣ መምህራንና አስተዳደር ሰራተኞች፣ ተመራቂ ተማሪዎች እና እንዲሁም የተማሪ ቤተሰቦች፣ ክቡራትና ክቡራን፣ የምረቃ ቀን በማንኛውም የተማሪነት የህይወት ምዕራፍ ውስጥ ልዩና የማይረሳ ታላቅ ቀን ነው። ይህ ቀን በብዙ ድካም ጥረትና ፈተና መካከል ጸንቶ የመገኘት የልፋታችሁን ፍሬ የምታዩበትና ቀጣይ የህይወት ጉዞ መነሻ የሆነው ውጤት የምታገኙበት ቀን ነው። ዛሬ የመጀመሪያ ዲግሪ እንዲሁም በቴክኒክና ሙያ ትምህርት በተቋም ቆይታችሁ በስኬት አጠናቃችሁ ለመመረቅና የደስታቸውን ቀን ለማክበር በዚህ ተገኝታችኋል። እኔም የነበራችሁትን ቆይታ በስኬት አጠናቃችሁ በምትመረቁበት ቀን የእንኳን ደስ ያላችሁ መልእክትና ለማስተላለፍና የደስታችሁ ተካፋይ በመሆኔ በትምህርት ሚኒስቴር ስም ያለኝን ደስታ ለመግለጽ እወዳለሁ። በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ ለማለት እፈልጋለሁ። ውድ ተመራቂዎች፣ ዛሬ ተመረቃችሁ የምትመረቁበትን ቀን ለመማር ካሳካችሁበትና ከጀመራችሁበት ጊዜ አንስቶ ዓላማችሁን ለማሳካት ህልማችሁን ለመኖር ካሰባችሁበት ደረጃ ለመድረስ ብዙ ፈተናዎችንና መሰናክሎችን እንዳለፋችሁ መገንዘብ የሚከብድ አይደለም። እነዚህ ፈተናዎች መሰናክሎችና አልፋችሁ ለዛሬ ውጤት ደርሳችኋልና በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። ውድ ተመራቂዎች፣ ይህ የደስታ ቀን ለእናንተ ሁለት መሰረታዊ ነገሮችን ሊያስታውሳችሁ እንደሚገባ ልገልጽላችሁ እወዳለሁ። አንደኛው እስካሁን ድረስ ስታከናውኑት የቆያችሁት የትምህርት ጉዞ አንድ ተጨማሪ ምዕራፍ ከፍ የሚያደርግላችሁ ሲሆን፣ ሁለተኛው ደግሞ ወደፊት የሚጠብቃችሁን የስራ ዓለም መግቢያ ምዕራፍ የሚከፍትላችሁ ነው። እስካሁን በንድፈ ሐሳብ ይሁን በተግባር የተማራችሁትን እውቀት እና ክህሎት እንዲሁም ስኬት ወደፊት ለመራመድ አቅጣጫና መንገድ የሚያመለክታችሁ መሰረታዊ መነሻ ነው። ነገር ግን በቀጣይ የህይወት ምዕራፋችሁ ሌላውና የህይወት ዘመን ትምህርት ቤት የሚጠብቃችሁ መሆኑ ሳላስታውሳችሁ ማለፍ አልፈልግም። ትምህርት በትምህርት ቤት ብቻ የተደገፈ ሳይሆን ወሳኝ የህይወት ሂደት መሆኑን ተገንዝባችሁ በህይወታችሁ ሁሉ ለመማርና ለመለወጥ ዝግጁ መሆንና አዲስ ነገር ለመቀበል የተዘጋጀ አእምሮ ሊኖራችሁ ይገባል።